ውድ ተመልካቾቻችን እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ሳይንስና ሳይንስ ነክ የሆኑ የምህንድስና ጂኦሎጂ የቅርብ ጊዜ ግንዛቤዎችን እናቀርባለን። በተለይም በማዕድን ምህንድስና፣ በሲቪል ምህንድስናና በውሃ ፕሮጀክቶች ዙሪያ በዕለት ተዕለት ስራዎቻችን ልንጠቀምባቸው የምንችላቸውን የጂኦሎጂ ምህንድስና ግንዛቤዎችን እናካፍላችኋለን። እኔ ብርሃኑ ኤርሚያስ እባላለሁ። በምህንድስና ጂኦሎጂ የሙያ ዘርፍ የፒኤችዲ ዲግሪ ያለኝና በዩኒቨርሲቲ ማስተማር ምርምርና ማህበረሰብ አገልግሎት እየሰጠሁ እገኛለሁ። ከዩኒቨርሲቲ አገልግሎት በተጨማሪ በማዕድን በሲቪል ምህንድስናና በውሃ ፕሮጀክቶች ላይ እንደ ኢንጂነሪንግ ጂኦሎጂስት ሆኖ በመስራት የረጅም ጊዜ የተግባር ልምድ አለኝ። በዛሬው ዕለት ላቀርብላችሁ የመረጥኩት ሀሳብ በግንባታ ወቅት ከሚኖረው ድንጋይ ቁፋሮ ወይም ኤክስካቬሽን ጋር ተያይዞ ከሚፈጠረው የተዳፋት ደህንነት ወይም ደግሞ ስሎፕ ስታቢሊቲ ጋር የሚያያዝ ይሆናል። ስለዚህ በተለይ የዛሬው ሀሳብ በግንባታ ወይም ኮንስትራክሽን ላይ ለሚሰሩ መሐንዲሶች፣ ጂኦሎጂስቶች እና ሌሎች ባለሙያዎች በእጅጉ የሚጠቅም ይሆናል ማለት ነው። ርዕሱ እዚህ እንደምታዩት ስክሪኑ ላይ ስታቢሊቲ ኦፍ ኤክስካቬትድ ሮክ ስሎፕስ ኢን ዘ ፊልድ ይላል እና የተቆፈረ ድንጋይ ተዳፋት ደህንነት በፊልድ ማለት ነው እና ፊልድ ላይ እያላችሁ ይቆፈራል። ለተለያየ ዓላማ ቁፋሮ ይካሄዳል እና ቁፋሮ በሚካሄድበት ሰዓት ቁፋሮው በተለይ ተዳፋት መሬት ሲሆን በምን አንግል ስሎፕ አንግሉ ምን ያህል መሆን አለበት የሚለውን ሳይት ላይ ያለው መሐንዲስ ወይም ጂኦቴክኒካል ኢንጂነር ሊሆን ይችላል የሚመለከተው ባለሙያ ሳይት ላይ እያየ እንዴት ውሳኔ መስጠት ይችላል የሚል ነው። ራፒድ አሰስመንት እንዴት አድርጎ በፍጥነት አጥንቶ ይህ ቁፋሮ ሳይስተጓጎል እንዴት አድርጎ አጥንቶ ኦፕቲማል ስሎፕ አንግልስ ኦፍ ከቲንግ ውሳኔ መስጠት ይችላል። በዚህ አንግል ቁረጠው፣ በዛ አንግል ቁረጠው ብሎ ውሳኔ ለመስጠት እንዴት ይችላል፣ ምን አይነት ሜትር ነው ያንን የሚያስችለን የሚለውን ጉዳይ ላይ ነው የምንነጋገረው ማለት ነው። ይህም ማለት እንግዲህ በመስክ ስራ ላይ እያለን የቁፋሮ ስራ ከተጀመረ በኋላ የተቆፈረውን መሬት ወይም ድንጋይ እያየን ውሳኔ እንዴት መስጠት እንችላለን ማለት ነው። ምክንያቱም ማንኛውም የምህንድስና ስራ በብዛት በጥናት ከዛም ቀጥሎ በዲዛይን መሰረት ነው የሚሰራው። ነገር ግን መሬትን በተመለከተ በተለይ መሬት ትክክለኛ ባህሪው የሚታየው በጥናት ትክክለኛውና እውነተኛው ሁኔታ የሚገለጠው በጥናት እና በዲዛይን ጊዜ ሳይሆን በኮንስትራክሽን ጊዜ ነው። በግንባታው ጊዜ፣ በቁፋሮ ጊዜ ነው። ልክ ስንቆፍረው ነው ትክክለኛው የመሬት ሁኔታና ባህሪ ተገልጦ የሚታየውና በዲዛይን ጊዜ ወይም በጥናት ጊዜ ያለው ሁኔታ የሚቀመጠው ምንድነው? በአብዛኛው ግምታ ነው የሚቀመጠው እና በግመታው መሰረት ነው ዲዛይኑ የሚሰራው እና ያ ግመታ የተገመተው በዲዛይን የታሰበው መሬቱ ውስጡ በተለይ ሳይቆፈር ነው ስለሚገመት ትክክልም ሊሆን ይችላል፣ ግምቱ ስህተትም ሊሆን ይችላል እና ያ በትክክለኛነት የሚታወቀው መቼ ነው? በግንባታ ጊዜ ለግንባታ ተብሎ የተለያየ ምክንያት ቁፋሮ ሲካሄድ ነው። ስለዚህ መስክ ላይ ያለው ባለሙያ ምን ይገጥመዋል ማለት ነው? ውሳኔ የሚቸግሩ ነገሮች ይገጥሙታል ማለት ነው። ዲዛይኑ ላይ የተቀመጠ የተዳፋት አንግላ ወይም ደግሞ የስሎፕ አንግል አለ። በዛ መሰረት መቁረጥ ይቻላል። ግን አንዳንዴ በዲዛይኑ ላይ የተቀመጠው የማቴሪያል ፕሮፐርቲ ወይ ደግሞ የድንጋዩ ባህሪ ተቀምጠዋል እና መስክ ላይ ያለው ደግሞ ተቆርጦ ሲያየው ከዛ ጋር አብሮ ላይሄድ ይችላል። ስለዚህ ምን ይፈለጋል? አንዳንዴ በዲዛይኑ መሰረት ብቻ ዝም ብለን ብንቆርጠው የደህንነት ችግር ሊፈጠር ይችላል ማለት መሬቱ ሊንሸራተት ይችላል እና አደጋ ሊከሰት ይችላል። ያንን ለማስቀረት ሳይት ላይ ወይ መስክ ላይ ያለው መሐንዲስ ምን ማድረግ ይኖርበታል ማለት ነው? ሞዲፊኬሽን ማድረግ ይኖርበታል። ስሎፕ አንግል ሞዲፊኬሽን ሊሆን ይችላል እና ከተጨባጭ እውነታው ተገልጦ ከታየው የትክክለኛ ድንጋይ ባህሪ ጋር የሚሄድ ወይም የመሬቱ ባህሪ ጋር የሚሄድ ውሳኔ መሰጠት ይኖርበታል። ስለዚህ ማስተካከያ እርምጃዎች ሊወስድ ይገባል። ያንን ለመውሰድ እንዴት ይችላሉ? አሁን በጥናት ጊዜ ሊኖር ይችላል። ነገር ግን በኮንስትራክሽን ጊዜ፣ በግንባታ ጊዜ
መሬት መቆፈር ከተጀመረ በኋላ ጊዜ አይሰጥም። በጣም ፍጥነት አለ፣ ማሽኖች አሉ። ብዙ መቆም አይገባቸውም እና መስራት ስለሚገባቸው ስራው ሳይስተጓጎል በፍጥነት ሁኔታውን ገምግሞ ውሳኔ መስጠት የሚኖርበት መስክ ላይ ያለው ባለሙያ ስለሆነ ለዛ የሚጠቅመው ሜትድ ነው። እንግዲህ እኔ አሁን ላወራላችሁ የምፈልገው ላቀርብላችሁ የምፈልገው በፍጥነት ገምግሞ ውሳኔ ለመስጠት የሚያስችለው ሜትድ የቱ ነው? ይሄ ሜትድ ደግሞ መሆን አለበት ፈጣን መሆን አለበት። አንድ ፈጣን ስንል ለምሳሌ በተለመደው ፕሮሲጀር ሳምፕል ወስደን ከዛ ላቦራቶሪ ቴስት ሳምፕሉ ላይ ቴስት ሰርተን ከዛ ደግሞ የተለያዩ ሶፍትዌሮችን ተጠቅመን ያንን አናላይዝ አድርገን ወደ ውሳኔ የምንመጣበት መንገድ ፈጣን አይደለም። ይሄ አሁን ኮንስትራክሽን ላይ ላለ ባለሙያ ብዙም የሚያስኬደው አይደለም ማለት ነው። ማሽን አቆሞ ሳምፕል ወስዶ ከዛ ላቦራቶሪ አሰርቶ ያን ውጤት ጠብቆ እዛ ውጤት ላይ ተመስርቶ ሶፍትዌር አናላይዝ አድርጎ መስራት እና ውሳኔ መስጠት አይቻልም። ጊዜ አይሰጥም። ቁፋሮ ምናምኑ ይቆማል፣ ማሽንም ይቆጥራልና ፈጣን መንገድ መሆን አለበት። ከዛ ደግሞ ቀለል ያለ መሆን አለበት። ባለሙያው ተከብሮ የሚገባ መንገድ ሲስተም መሆን አለበት። የሚሰጠው ውጤትም ደግሞ ተጨባጭ ሪላያብል መሆን አለበት። ታማኝ ውጤት የሚሰጥ መንገድ ነው ሜትድ መሆን አለበት። ይሄ እና ስለዚህ አይነት ሜትድ ነው እንግዲህ ለምሳሌ ይሄ ምን አይነት ባለሙያዎችን ይመለከታል ማለት ነው። ማዕድን ላይ የሚሰሩ ሊሆኑ ይችላሉ። ማዕድን ላይ ብዙ ቁፋሮ ስለሚካሄድ ቁፋሮ ምክንያት ደግሞ መንሸራተት እንደዚህ አይነት ነገር መከሰት የለበትም። መንገድ ላይ የሚሰሩ መሀንዲሶች ሊሆኑ ይችላሉ፣ ባለሙያዎች ሊሆኑ ይችላሉ። እንደዚህ ሮክ ፎል አድርጎ ችግር መንገዱ ላይ እንዳይደርስ ለማድረግ እና በማይኒንግ ኢንጂነሪንግም ሆነ በመንገድ ስራም ሊሆን ይችላል። ሌሎች ፕሮጀክቶች ላይ ዋሻ ውስጥ ተነሊንግ ላይ ሊሆን ይችላል። ግድብ ፕሮጀክቶች ጋርም ቆረጣዎች ይኖራሉ። ሃይድሮ ፓወር ላይ የሚሰማሩ ባለሙያዎችም የሚቆረጡ ነገሮች ይኖራሉ። ስታቢሊቲ ጉዳይ፣ የደህንነት ጉዳይ መታወቅ አለበት። በዚህ በኮንስትራክሽን ጊዜ እንግዲህ በዚህ በቁፋሮ በሚካሄድበት ጊዜ ወዲያው የማስተካከያ እርምጃዎች ይወሰዳሉ ማለት ነው። ለዛ የሚጠቅመን መንገድ የትኛው ነው፣ ሜትድ የትኛው ነው የሚለውን ነው የምናየው። ስለዚህ በአጠቃላይ አሁን በዚህ ሀሳብ ትንሽ ጠለቅ ያለ ስለሆነ ጊዜ ይወስዳል። በ5 ፓርት ክፍል ከፍዬዋለሁ እኔ። ፓርት 1 ላይ ኢንትሮዳክሽን ቱ ስታቢሊቲ ኦፍ ኤክስካቬትድ ሮክ ስሎፕስ ኢን ዘ ፊልድ የሚለውን ዛሬ እናያለን። ከዛም ፓርቱ ላይ ዊች ሜትድ ኢዝ ዘ ቤስት ፎር ራፒድ ስታቢሊቲ አሰስመንት የሚል አለ። የትኛው ሜትድ ነው፣ ብዙ ሜትዶች ስላሉ የትኛው ነው በፍጥነት ግምገማ ለማድረግ እና ውሳኔ ለመስጠት የሚያስችለኝ የትኛው ሜትድ ነው የሚለውን እናያለን። ፓርት 3 ሶስተኛው ክፍል ላይ ደግሞ ኪው ስሎፕ የሚባል ሜትድ አለ። ስለሱ ነው የምነግራችሁ። እሱ የሆነ ኬዝ ወስደን ኬዝ ላይ አፕላይ እናደርገዋለን። ፓርት 4ኛው ክፍል ላይ ደግሞ ሰፖርት ሲስተም ሰጀስሽን ፎር ዘ ስሎፕ። አሁን አንድ ስሎፕ አንዳንዱ ያለምንም ሰፖርት ደህንነቱ ተጠብቆ በስሎፕ አንግል ብቻ ጥሩ የሆነ የተዳፋት አንግል ካሰጠነው በኋላ ስታብል ሊሆን ይችላል፣ ወይም ደግሞ ደህና ሊሆን ይችላል ረጅም ጊዜ። አንዳንዱ ደግሞ ሰፖርት ወይም ደግሞ ድጋፍ የሚያስፈልገው ሊኖር ይችላል እና ያንን እናያለን ፓርት 4 ላይ። 5ኛው የኪው ስሎፕ የሚባለው ቴክኒክ ከሌሎቹ ቴክኒኮች የተሻለ የሚሆንበት አድቫንቴጁን እናያለን ማለት ነው። ስለዚህ ወደ ዛሬው ቶፒክ ስንመጣ ኢንትሮዳክሽን ቱ ስታቢሊቲ ኦፍ ኤክስካቬትድ ሮክ ስሎፕስ ኢን ዘ ፊልድ ነው። ራፒድ አሰስመንት ወይም ደግሞ ፈጣን የሆነ የመገምገሚያ ስልት ለምንድን ነው የሚያስፈልገው? በቁፋሮ ጊዜ፣ በድንጋይ ቁፋሮ ጊዜ ለምንድን ነው የሚያስፈልገው የሚለውን በምናይበት ጊዜ ፕራክቲካሊ ስናየው የተለመዱ የስታቢሊቲ ወይም ደግሞ የመሬት የተዳፋት ደህንነት እንትኖች መገምገሚያ መንገዶች አሉ። እነሱ ምን ይባላሉ? ኪኔማቲክስ የሚባሉ አሉ፣ ሊሚት ኢኩሊብሪየም ሜትድስ የሚባሉ አሉ፣ ፋይናይት ኤሌመንት ሜትድስ የሚባሉ አሉ፣ ዲስክሪት ኤሌመንት ሜትድ ዲኢኤም የሚባሉ ሜትዶች አሉ። እነዚህ ሜትዶች ፕራክቲካሊ በቁፋሮ ሰዓት፣ ቁፋሮ በሚካሄድበት ሰዓት፣ በኮንስትራክሽኑ ሰዓት እዛው ሳይት ላይ ያለው ባለሙያ አፕላይ ሊያደርጋቸው ፕራክቲካሊ ኢምፖሲብል ነው፣ አይቻልም ፕራክቲካሊ ለማድረግ። ምክንያቱም እነዚህ ጊዜ ይፈልጋሉ፣ ኢንፑት ነገሮችም ስለሚፈልጉ ጊዜ የሚወስዱ ናቸው። እዛ በቁፋሮ ሰዓት ግን የሚፈልገው ጊዜ የማይወስድ ፈጣን የሆነና ጥሩ ውጤት የሚሰጥ መንገድ ነው።
ኤክስካቬሽን ኢዝ ቱ ፋስት ፎር ሮድስ ቤንችስ ሬልዌይስ ኦፕን ካስት ማይንስ ተነልስ ብሪጅስ ኤንድ ዳምስ እና በእነዚህ ፕሮጀክቶች ሁሉ ላይ ኤክስካቬተሮች አሉ፣ ማሽኖች አሉ። እነዚህ ማሽኖች ደግሞ ያው ይቆጥራሉ እና መቆም አይፈልጉም። በሰዓት ክፍያው ከሰዓት ስለሚሆን መቆም ስለማይጠበቅባቸው ኤክስካቬሽኑ ፍጥነት አለው። ቁፋሮ በፍጥነት ነው የሚካሄደው እና በዚህ በፍጥነት በሚካሄድበት ሰዓት ሊሚት ኢኩሊብሪየም አናሊሲስ እና ፋይናይት ኤሌመንት ሜትድ ኑሜሪካል ሞዴሊንጎች ምናምን ነገር መስራት አይቻልም ማለት ነው። እና ምንድነው የሚፈለገው? እዛው ሳይት ላይ ያለው ባለሙያ መሐንዲስ ሊሆን ይችላል፣ ጂኦቴክኒካል ወይም ኢንጂነሪንግ ጂኦሎጂስቱ ሳይት ላይ በአይን በሚታይ በእጅ በሚዳሰሱ በእጅና በአይን ታይቶ እዛው ውሳኔ መስጠት የሚያስችል ቴክኒክ ነው የሚያስፈልገው እንጂ እነዚህን የተለመዱ ኪኔማቲክ፣ ሊሚት ኢኩሊብሪየም እና ኒውሜሪካል ሜቶዶችን ተጠቅሞ በኤክስካቬሽን ሰዓት ውሳኔ መስጠት ያስቸግራል ማለት ነው። ለዚህ ነው ፈጣን የሆነ አሰስመንት ሜትድ የሚያስፈልገው። So a method that allows engineering geologists and rock engineers to assess the stability of excavated slopes in the field ማለት ነው። እዛው ፊልድ ላይ ያለ ለመገምገም የሚያስችለው ሜትድ ነው የሚያስፈልገው። ለምንድን ነው? እንደተነጋገር ነው ከቁፋሮ በፊት የምንሰጠው ግምገማ ውጤት ትክክል ላይሆን ይችላል፣ ትክክልም ሊሆን ይችላል፣ ትክክልም ላይሆን ይችላል። ምክንያቱም ከቁፋሮ በፊት ትክክለኛው የመሬት ውስጥ አይታይም። ልክ ሲቆፈር ነው ማንን ትክክለኛው የድንጋዩ ባህሪ የሚታወቀው እና በዛ ሰዓት እዛ ላይ ያለው ባለሙያ ነው እንግዲህ ትክክለኛውን ውሳኔ መስጠት የሚችለው። ያንን መስጠት የሚያስችለው መንገድ የትኛው ነው እና የሚመረጠው መንገድ ምን አይነት ነው? ለረጅም ጊዜ ደህንነቱ የተጠበቀ ተዳፋት መፍጠር የሚያስችል ማለት ነው። ወይም ደግሞ ሎንግ ተርም ስታብል ሮክ ስሎፕ ክሪኤት ማድረግ የሚያስችለን ሜትድ ነው የሚያስፈልገን ማለት ነው። ለምንድን ነው? ለረጅም ጊዜ ደህና ሆኖ የሚቆይ ተዳፋት መፍጠር ከቻልን፣ ስለዚህ ሜንቴናንስ አያስፈልግም ማለት ነው። ሰፖርት አያስፈልግም ማለት ነው። ሜንቴናንስ ወይም ሰፖርት በማንጠቀም ከሆነ ደግሞ ኮስት እንቀንሳለን ማለት ነው። አዋጭ ነው ማለት ነው። ይሄ እንዴት ሊፈጠር ይችላል? ባይ ሜኪንግ ፖቴንሻል አድጀስትመንትስ ቱ ስሎፕ አንግልስ ማለት ነው እና አፕሮፕሬት የሆነ ትክክለኛ የሆነ የስሎፕ አንግል ወይም የተዳፋቱን አንግል መወሰን መቻለው ማለት ነው። ይሄ ባለሙያ የሚጠበቅበት ሳይት ላይ ያለው ባለሙያ ለሚቆርጠው ማሽን ኦፕሬተር በዚህ አንግል ቁረጠው ብሎ አንግሉን ካልኩሌት አድርጎ ሊሰጠው ይገባል። ያ አንግል ትክክለኛ ስሎፕ አንግል ከሆነ እና ያንን ደግሞ መወሰን የሚችልበት መንገድ ካለው እና ትክክለኛ የሆነ ለዛ ድንጋይ ወይም ለዛ ተራራ ለሚቆረጠው ተራራ የሚስማማ በትክክል ሲቆረጥ ደግሞ ድንጋዩን አይቶ ገምግሞ ጥሩ የሆነ ትክክለኛ ከዛ ጋር አብሮ የሚሄድ ስሎፕ አንግል ዲሳይድ ማድረግ ከቻለ መስክ ላይ ያለው ባለሙያ ስሎፑ ሴፍ ይሆናል ማለት ነው እና ለረጅም ጊዜ ደህንነት ችግር ሳይገጥመው ስሎፑ ይቆያል ማለት ነው። ይሄ ደግሞ ኮስት ኢፌክቲቭ ነው ማለት ነው እና ወጪ የሚቀንስ ለረጅም ጊዜ ደግሞ ደህንነቱ የተጠበቀ ስሎፕ ይኖረናል ወይም ደግሞ ተዳፋት ይኖረናል ማለት ነው እና መስክ ላይ ያሉ ባለሙያዎች እዛው መስክ ላይ ሆነው ቁፋሮ ሳያስተጓጎል በአይናቸው አይተው በእጃቸው ለክተው ምን ብለው የድንጋዩ ሁኔታ ልክ ሲቆፍር የመሬቱ ሁኔታ በግልጽ ስለሚታይ ያንን አይተው እዛው ውሳኔ ለመስጠት የሚያስችል ቴክኒክ ነው የሚያስፈልገው እንጂ የተለመዱ ቴክኒኮችን ከተጠቀምን ወይም ደግሞ ዲዛይኑ እንዳለ ቁጭ ካረግነው ከቦታ ቦታ ድንጋዩ ስለሚለያይ የመሬት ሁኔታም ስለሚለያይ የምንሰጠው ውሳኔ ጥሩ ላይሆን ይችላል ማለት ነው እና አንድ አይነት ውሳኔ ለተለያየ ድንጋይ መስጠት ስለማንችል ልክ ሲቆረጥ የድንጋዩ የመሬቱ ባህሪ ከተቀያየረ እኛም የምንሰጠው ውሳኔ ወይ የስሎፕ አንግል በዛው ልክ የተቀያየረ መሆን አለበት ማለት ነው እና ለዚህ የሚሆን ሜትድ አለ። መጀመሪያ ሜትዶችን ሁሉ እናያለን። ለምሳሌ ፓርቱ ጋር መጣን። አሁን ከሁለት which method is the best for rapid stability assessment of excavated rock slopes in the field ይላል። በፊልድ ላይ ያለን የትኛው ሜትድ ነው? ድንጋይ ቆረጣ ላይ ነው። ይሄ አሁን ድንጋይ ኤክስካቬት የሚደረገው በሚቆፋሩ ድንጋይ በሚቆፍርበት ሰዓት የትኛው ሜትድ ነው ጥሩ መስክ ላይ ያለው ባለሙያ በፍጥነት የድንጋዩን ባህሪ ገምግሞ ውሳኔ ለመስጠት የሚያስችለው ሜትድ የትኛው ነው? ምክንያቱም ብዙ ሜትዶች አሉ። ድንጋይ
የድንጋይ ክላሲፋይ ተደርጎ ነው ባህሪው የሚታወቀው እና ተመሳሳይ ባህሪ ያላቸውን አንድ ላይ ግሩፕ ተደርጎ እነዚህ ያንን ለማድረግ የሚጠቅሙ ሜትዶች ብዙ ናቸው። እንደ ኪው ሲስተም የሚባል አለ። ኳሊቲ ሲስተም ነው። የሮክ ኳሊቲ ሲስተም፣ ሮክ ማስ ሬቲንግ የሚባል አለ። ስሎፕ ማስ ሬቲንግ የሚባል አለ። ከ1974 ጀምሮ እንግዲህ የተፈጠሩ ናቸው። ማይኒንግ ሮክ ማስ ሬቲንግ የሚባል አለ እስከ 2001። ግሎባል ስሎፕ ፐርፎርማንስ ኢንዴክስ የሚባል አለ። ኪው ስሎፕ ሜትድ የሚባል አለ። ይሄ ደግሞ በ2015 ፕሮፖዝ የተደረገ ከዛ በ2017 አፕዴት የተደረገ ሜትድ ነው እና ሌተስት ነው። ሪላቲቭሊ ከነዚህ አንፃር ኪው ስሎፕ ሌተስት ነው እና ከነዚህ ውስጥ የትኛው ሜትድ የተሻለ ሜትድ ነው የሚለውን እናያለን። በሚቀጥለው ቪዲዮ አሁን ከነዚህ ሜትዶች ውስጥ የትኛው የተሻለ እንደሆነ እና ለምን የተሻለ እንደሆነ በተለይ መስክ ላይ ላለው በፍጥነት ገምግሞ ውሳኔ ለመስጠት የሚያስችለው ኤክስካቬት ሲደረግ መሬቱ በተቀያየረ ቁጥር ወዲያው ያንን የተቀየረውን መሬት ገምግሞ ውሳኔ ለመስጠት የሚያስችለው ሜትድ የትኛው እንደሆነ ከነዚህ ውስጥ በሚቀጥለው ቪዲዮ እገልጽላችኋለሁ። ለዛሬ ስለተከታተላችሁኝ እስከዚህ በጣም አመሰግናለሁ። ቴንኪው